አምላካችን እግዚአብሔር ነው። ከግብፅ ባርነት ነፃ ያወጣን የመራን የአባቶቻችንን ርስት ያወረሰን እርሱ አምላካችን እግዚአብሔር ነው ካላችሁ እግዚአብሔርን አምልኩ። ነገር ግን የምታመልኩትን ዛሬ ምረጡ አለ። መቼ ምረጡ? ተናገሩ እስኪ። መቼ ምረጡ? የሰው ልጅ የሚኖረው መቼ ነው? ዛሬ ነው። ከዛሬም አሁን ነው። ከዚህ ደቂቃ በኋላ ምን እንደምንሆን እኔም አላቅም፣ እናንተም አታውቁም። የሚያውቅ ማን ብቻ ነው? መልሱልኝ፣ ማን ብቻ ነው? ስለዚህ እግዚአብሔርን ማምለክ ቀጠሮ የሚያዝለት ጉዳይ አይደለም። ነገ ተነጎዳ የምንለው አይደለም። ለእግዚአብሔር መገዛት፣ ንስሐ መግባት፣ ቃሉን ማድመጥ፣ ለእርሱ መታዘዝ፣ ይቅርታ ለማድረግ ደግሞ ይቅርታ ለመጠየቅ የእግዚአብሔርን ቃል በንጹህ ልብ ለመስማት ቀጠሮ መያዝ አንችልም። ለዚህ ነው ኢያሱ ሲናገር ምን አለ? የምታመልኩትን ዛሬ ምረጡ አለ። እኔና ቤቴ ግን አለ ማንን እናመልካለን? ስሙን ጥሩት። ማንን እናመልካለን? እግዚአብሔርን እናመልካለን አለ። አሁን ይሄንን መነሻ አድርገን የነዚህ ሰዎች ታሪክ ስንሰማ የነዚህ ሰዎች ጉዟቸውን በመጽሐፍ ቅዱስ ተጽፎ የሚገኘውን ስናነበው ስንመለከተው ከራሳችን ሕይወት ጋር እያዋሃድን ራሳችንን እየመዘንን ውስጣችንን እየፈተሽን የሚጠቅመንን ተምረን ደግሞ እንለወጥበታለን። ለመለወጥ ግን ሰው የእግዚአብሔርን ቃል በእምነት ካልሰማ፣ ሰው የእግዚአብሔርን ቃል በእምነት ካልተማረ፣ ሰው የእግዚአብሔርን ቃል በእምነት ካላነበበ በቀር መጠቀም አይችልም። ለዚህ ነው ዕብራውያን ምዕራፍ 4 ቁጥር 2 ላይ እንዲህ ተብሎ የተጻፈው የሰሙት ቃል አለ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ምን አላላቸውም? መልሱልኝ። ምን አላላቸውም? አልጠቀማቸውም ማለት የሰሙት ቃል ነው የሚለው መጽሐፉ። የተማሩት ቃል አለ። ያ የእግዚአብሔር ቃል ከሰሚዎቹ ጋራ፣ ከተማሪዎቹ ጋራ፣ ከአድማጮቹ ጋራ በእምነት ስላልተዋሃደ አለ አልጠቀማቸውም። ወገኖቼ የምንሰማው የእግዚአብሔር ቃል ስብራታችንን የሚጠግነው፣ ጎደሏችንን የሚሞላው፣ ጨለማችንን የሚገፈው፣ ፈተናችንን የሚያሻግረን፣ ከውድቀት የሚታደገን፣ ከሞት የሚያድነን